አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦችን በቅድሚያም የፋኖ ኃይሎች ከትግራይ ኃይሎችና ኤርትራ ጋር ስላላቸው ግንኙነት ብርጋዴር ጄኔራል ተፈራ ማሞ ተናግሯል። ከክልሉ ርዕሰ መዲና ባህር ዳር እምብዛም ሩቅ በማይባል ስፍራ ደግሞ በርካታ ነዋሪዎች በጅምላ መገደላቸው ተሰምቷል። በአማራ ክልል አሁንም የሚፈጸሙ ጥቃቶችና ውጊያዎችም ቀጥለዋል። በዝርዝር የምንመለከተው ጉዳይ ይሆናል። ፓርላማው ዛሬ ስለምን ትግራይ ላይ እርምጃ አይወሰድልንም ህወሓትን እያሽሞነሞን እስከመቼ ሲል ውሏል። ሽብርተኝነቱን ባነሳው ምክር ቤቱ ህወሓት ሽብርተኛ ብሎ ከመጥራት እስከ ጄኔራል ምግባይን እየጠቀሱ መክሰስ ድረስም ነው የቀረበው። የትግራይ ጊዜያዊ አስተዳደር አዲስ ፕሬዝዳንትን ለመሾም የሚያስችል አዋጅ ማሻሻያም ጸድቋል። ትሰሙታላችሁ። የብልጽግናው መንግስት የኮሙኒኬሽን ሚኒስትር በአዳዲስ የስድብ ቃላት ተከስተዋል። ጉማሬ፣ ሆዳም፣ ከሃዲ፣ ነውረኛ ወዘት የሚሉ አዳዲስ የብልጽግናው መዝገበ ቃላትን አሰባስበውም ዘለፋ ለጥፏል። ተጨማሪ መረጃ ይዘናል። ጄኔራሉ በኦሮሞ ነጻነት ሰራዊት ላይ ከፍተኛ ኪሳራ ደረስን ሲሉ ተናግሯል። በክልሉ ሆሮ ጉድሩ ወለጋ ደግሞ በትንሹ 21 ሰዎች መገደላቸው ተሰምቷል። ሌላኛው መረጃችን ነው። በቅርቡ የብልጽግናና ሻዕቢያ 12 ባለስልጣናት ዓለም አቀፍ የጦር ወንጀል ክስ አቤቱታ በጀርመን እንደቀረበባቸው መገለጹ አይዘነጋም። ይህንን ሂደት እያከናወነ የሚገኘው ሌጋል አክሽን ወርልድ ዋይድ ማስረጃዎችን አጠናክረን ለጀርመን አቃቤ ሕግ አስረክበናል፣ ውሳኔው የተቋሙ ነው ሲል ገልጿል። ሰሙታላችሁ። ዶናልድ ትራምፕ ለሶስተኛ ጊዜ ስልጣን ሊወዳደሩ እንደሚችሉ ገለጹ። የአሜሪካው ፕሬዝዳንት አነጋጋሪ ተግባራት አሁንም እንደቀጠሉ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ከትግራይ ኃይሎችና ኤርትራ ጋር ስላላቸው ግንኙነት ብርጋዴር ጄኔራል ተፈራ ማሞ ተናግሯል። ከክልሉ ርዕሰ መዲና ባህር ዳር እምብዛም ሩቅ በማይባል ስፍራ ደግሞ በርካታ ነዋሪዎች መገደላቸው ተሰምቷል። ከአንድ ዓመት በፊት የፋኖ ኃይሎች ጥቃትን ተከትሎ በሰሜን ጎጃም መራዊ ከተማ ውስጥ የ75 ዓመት አዛውንትን ጨምሮ ከ80 የሚልቁ ነዋሪዎች መንገድ ላይ ሳይቀር እንዲወጡ እየተደረጉ የተረሸኑበት ብልጽግናዊ ተግባር በወቅቱ መነጋገሪያ ነበር። በእርግጥ የጅብ ቆዳ ስሩ የሚዋጋን በሚል ያገዛዙ ሹማምንት የፈረጁትን ህዝብ ከህፃን እስከ አዋቂ ጽንፈኛው አሊያም የጽንፈኛው ተላላኪ በሚል መፈረጃቸውን ተከትሎ ነፍሰ ጡርም ህፃንም የሀገር ሽማግሌም ሲገድሉም የጽንፈኛው ስብስብ እንደመሰስን ሲሉ መግለጻቸው የሚታወቅ ነው። መራዊ ከተማና በአካባቢው የሚገኙ ስፍራዎች በቅርቡም መምህራንና የቀድሞ የከተማዋ ከንቲባ በታጣቂዎች የተገደሉ ስለመሆኑ መገለጹም የሚዘነጋ አይሆንም። ትናንት ደግሞ ከክልሉ ርዕሰ መዲና ባህር ዳር የሚሆን ከዚህች ከተማ ብዙም በማትርቀውና ብራቃት የተሰኘችው ሌላ አነስተኛ ከተማ የተፈጸመው ሌላ አሳዛኝ ሁነት መሆኑን ነዋሪዎች ተናግረዋል። አስከሬን ማንሳትና መቅበር የሚያስቸግርበት ሁነት እስኪፈጠር ድረስ በርካታዎች በቤታቸው ውስጥም ከቤታቸው እንዲወጡ እየተደረጉና በተገኙበት አጋጣሚ ሁሉ እንዲገደሉ መሆናቸውን ነው የገለጹት። የዚህ ጥቃት መነሻ ከፋኖ ኃይሎች ጋር የተደረገ ውጊያ ሳይሆን በክልሉ የጸጥታ ኃይሎችና የመከላከያ ሰራዊቱ አባላት መካከል የተፈጠረ አለመግባባት እንደሆነ የገለጹ ለጉዳዩ ቅርበት ያላቸው ምንጮች በሁለቱ የመንግስት ኃይሎች መካከል የተፈጠረውን አለመረጋጋት ለማረጋጋት ወደ አካባቢው ያቀና ተጨማሪ የመከላከያ ኃይል አባላቱ ተገድለው በተመለከተ ጊዜ በጅምላ በከተማ ነዋሪዎችን መግደል ጀመረ ይላሉ። የተገደሉ ነዋሪዎችን አሃዝ ከ28 ይበልጣል ሲሉ አንድ ነዋሪ ሲገልጹ ቁጥሩ ከዚህ ሊያሻቅብ እንደሚችል የሚጠቅሱም አሉ። ጉዳዩ በተቋማትና በገለልተኛ አካላት ይጣራ ዘንድም ጥሪ ቀርቧል። በክልሉ እንዲህ የንጹሐን ዜጎችንም የተዋጊ ኢትዮጵያውያንንም ህይወት እየቀጠፈ የቀጠለው ጦርነት ወደ ሁለተኛ ዓመቱ እየተንደረደረ ነው። በከተሞች ውስጥ ጭምር በተፈጸሙ ጥቃቶች ሳይቀር የታጀበውና የፋኖ ኃይሎች የአንድነት ዘመቻ ሲሉ የጠሩት ሰሞነኛ ውጊያ ደግሞ ከፍተኛ ሰብአዊ ጉዳት የተመዘገበበት ነው። ትናንትና ዛሬ እንኳን በሰሜን ጎንደር ዳባት ከተማ ውስጥ የተከፈተው ተኩስ በክልሉ ርዕሰ መዲና ባህር ዳር የተባበሩት አካባቢ የደረሱ ሁለት የቦምብ ፍንዳታዎች፣ በደብረ ታቦር ከተማ የተገደሉ ሁለት የጸጥታ አካሉ አመራሮች የሚጠቀሱ ሁነቶች ናቸው። የብልጽግናው መንግስት ደግሞ በይፋዊ መግለጫዎቹ ጭምር በትግራይ ጀነራሎች የሚመራና እንደ ኤርትራ ካሉ
ሀገራትም የሚደገፍ ዘመቻ ነው የሚሉ ክሶችን በተለያዩ አጋጣሚዎች ሲያቀርብ ሰንብቷል። ይህንን በተመለከተ በመገናኛ ብዙሃን የተጠየቁት የቀድሞ የአማራ ልዩ ኃይል አዛዥ ብርጋዴር ጀነራል ተፈራ ማሞ እስካሁን ከትግራይ ኃይሎች የሚሆን ከኤርትራ ጋር የተደረገ ግንኙነት የለም ሲሉ ምላሽ ሰጥቷል። ነገር ግን አማራ ክልል ያለበት የህልውና አደጋ በትግራይና ኤርትራ ላይ ማንዣቧል የሚሉት ጀነራሉ ከነዚህ ኃይሎች ጋር ወደፊት ልንሰራ እንችላለን ሲሉ ተናግሯል። አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ወደፊት የምናየው ነው የሚሆነው። ይህን የጀነራሉ ንግግር ተከትሎ ምንም እንኳን ብርጋዴር ጀነራል ተፈራ ማሞ ከህወሓት ጋር እንሰራለን ብለው ሲናገሩ ባይደመጡም የብልጽግናው ሰዎች ግን ፋኖና ህወሓት አብረው ሊሰሩ ነው የሚል አዲስ የፕሮፓጋንዳ ዘመቻ ጀምሯል። ጀነራሉ ደግሞ ሰሞንኛው ዘመቻ ትጥቅና ልምድ የተገኘበት ነው ሲሉ ይገልጹትና ከየትኛውም የኢትዮጵያ ወንድም ህዝብ ጋር ሆነን ኢትዮጵያን ለማዳን የምንችለው ስንደራጅ ነው። ባለመደራጀታችን ለጥቃት ተጋላጭ ሆነን ቆይተናል። ሌሎችን ሳይሆን ራሳችንን ማየት ጀምረናል ሲሉ ገልጸዋል። ፓርላማው ዛሬ ስለምን ትግራይ ላይ እርምጃ አይወሰድልንም ህወሓትን እያሽሞነሞን እስከ መቼ ሲል ውሏል። ሽብርተኝነቱን ባስነሳው ምክር ቤቱ ህወሓት ሽብርተኛ ተብሎ ከመጥራት እስከ ጀነራል ምግበይን እየጠቀሱ መክሰስ ድረስም ነው የቀረበው። የትግራይ ጊዜያዊ አስተዳደር አዲስ ፕሬዝዳንትን ለመሾም የሚያስችል አዋጅም ጸድቋል። የህዝብ ተወካዮች ምክር ቤት ዛሬ ያካሄደው መደበኛ ስብሰባም በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለተኛ ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ለማጽደቅ ያለመ ነበር። የዚህ ማሻሻያ ወቅታዊ ምክንያት ደግሞ በትግራይ ክልል ያለው ነባራዊ ሁኔታ ነው። የትግራይ ህዝብ ውክልና በሌለው በፓርላማው ዛሬ ሲቀርብ የዋለው ጥያቄም ስለምን ትግራይ ላይ ጦርነት አይከፈትም፣ እርምጃም አይወሰድም፣ ህወሓትን ማሽሞንሞን እስከመቼም፣ ሀገር አፍራሽ የሰላም ጠንቅ ናቸው፣ ኢትዮጵያ ጠል ከሆኑ ኃይሎች ጋር ይሰራሉ የሚሉ ወዘተ ናቸው። በዚሁ ፓርላማ ህወሓት ከሽብርተኝነት የተነሳ ቢሆንም በተመሳሳይ በዚሁ ፓርላማ ሽብርተኛ ነው ሲሉ የተደመጡ የፓርላማ አባላት ግን ነበሩ። በቅርቡ የመከላከያ ሰራዊቱ ያወጣውና በአማራ ክልል በፋኖ ኃይሎች የተሰነዘረው ዘመቻን ተከትሎ የተሰራጨው ብርጋዴር ጀነራል ምግበይ ኃይለ መርጠዋቸው ወጉን መግለጫ እንደማሳያ እየቀረበም በወታደራዊ አመራሮች ላይ እርምጃ ይወሰድ የሚሉ ሀሳቦች ሁሉ ናቸው የተሰሙት። ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከ መቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለው? እያሽሞነሞን የምንቀጥለው? አንድ የህወሓት የታጣቂ መሪ ከሌሎች ጽንፈኛ ኃይሎች ጋር በመሆን ሀገር ለማተራመስ እየሰሩ እንደሆኑ አይተናል። ይህ የሚያሳየው የትግራይ ህዝብም ሆነ ሌሎች የኢትዮጵያ ክፍሎች ሰላም እንዳያገኝ ህወሓት የኢትዮጵያ ጠል ከሆኑ አካሎች እየሰራ እንደሆኑ ማሳያ ነው። ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አቀረበ? ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሰጥ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀራን አባካይነት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል።
እንዲህ ያሉ የብልጽግናው ፓርላማ አባላት ንግግሮች ከስምምነቱ ጋር የሚጣረሱ ቢሆንም ከቅርብ ጊዜ ወዲህ ግን ደጋግመው የሚሰሙ እንደሆኑ ተስተውሏል። ጠቅላይ ሚኒስትሩ በቀረቡበት የፓርላማ ውሎም ኢዜማ በተወካዩ በኩል በትግራይ ክልል የጦርነት ጥያቄ ሲያቀርብ መሰማቱ የቅርብ ጊዜ ማሳያ ነው። አገዛዙ ለሰላምና ለእርቅ ምቹ ሁኔታን ከመፍጠር ይልቅ በትግራይ ውስጥ የተፈጠረውን የፖለቲከኞችን ክፍፍልና ውጥረትን የሚያባብሱ ንግግሮችን በተናጥልም በምክር ቤትም እያደረገም ይህን ይበልጥ ያጠናክሩልኛል ያላቸውን ነዳጅን ጨምሮ የተለያዩ ክልከላዎችን እያከናወነ ነው የቀጠለው። የሆነው ሆኖ ዛሬ በፓርላማው በሁለት ድምፀ ተአቅቦ ጊዜያዊ አስተዳደርን የስልጣን ዘመን ለሁለት ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ጸድቋል። የጸደቀው ማሻሻያ የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜ አስተዳደር የቆይታ ጊዜን የማራዘም ኃላፊነትን ለምክር ቤት አፈ ጉባኤ የሰጠም ሆኗል። ጠቅላይ ሚኒስትር አብይ አህመድና ሌትናንት ጀነራል ጻድቃን ገብረትንሳኤ ከሰሞኑ በአዲስ አበባ ባደረጉት ንግግር ጀነራል ታደሰ በቀጣይ ቀናት የጊዜ አስተዳድሩ ፕሬዚዳንት ሆነው ይፋ እንደሚሆኑና የሚኒስትሮች ምክር ቤትም ጀነራሉ የሚሾሙበትን ደንብ በመጪው ዓርብ ያወጣል ተብሎ እንደሚጠበቅ መዘገባችን የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም በአንዳንድ አካላት ከሰሞኑ ሲነገር እንደሰነበተው ሳይሆን በቀጣይ በሚዋቀረው የጊዜ አስተዳድሩ ውስጥ ብልጽግና እንዲካተት ፍላጎት እንደሌላቸው፣ የመከላከያ ሰራዊቱም ወደ ክልሉ እንዲገባ እንደማይሹ መግለጻቸውም እንደዚሁም የብልጽግናው መንግስት የኮሙኒኬሽን ሚኒስትር በአዳዲስ የስድብ ቃላት ተከስተዋል። ጉማሬ፣ ሆዳም፣ ከሃዲ፣ ነውረኛ ወዘተ የሚሉ አዳዲስ የብልጽግናው መዝገበ ቃላትን አሰባስበው ዘለፋቸውን ለጥፈዋል። የብልጽግናው መንግስት ቃል አቀባይ ለገሰት ሁሉም ያለቃቸውና በዙሪያቸው ያሉ የቤተ መንግስቱ ባለሟሎችን ፈለግ ተከትለው ህዝብን፣ ግለሰብን፣ ቡድንን እየሰደቡ ቀጥለዋል። ከጥቂት ወራት በፊት ከፍተኛ የነዳጅ ጭማሪ ሲደረግ ነዳጅ ተወደደብን የምትሉ ሰዎች ባንዳ ናቸው ሲሉ ለመንግስት የመገናኛ ብዙሃን የሰጡት ማብራሪያ መነጋገሪያ ነበር። በእርግጥ ሚኒስትሩ ህዝብና ተቋሚዎቻቸውን ብቻ በመስደብ የሚመለሱ አልሆኑም። የፊልድ ማርሻሉ አማካሪ ሌትናንት ጀነራል አለምሸት ደግፌም የመከላከያ ሰራዊቱ በሚሊሻ ተግባር ተወጥሮ መዝለቅ አይችልም፣ ማረፍ ይፈልጋል፣ ወደ ካምፑም ይገባል ባሉበት ወቅት ለገሰት ሁሉ እሱ የግል አስተያየት ነው የሚል ምላሽ ሰጥቷቸው እንደነበርም የሚዘነጋ አይሆንም። የሆነው ሆኖ ማህበረሰብን ኋላ ቀር፣ የጅብ ግልገል ተሸካሚ፣ ካንሰር፣ አረም የሚሉ አለቆችና ጓዶች ያሏቸው ለገሰት ሁሉ በሁለት አንቀጽ ጽሁፋቸው ላይ ከ10 በላይ የስድብ ቃላትን ያካተቱበትን መልእክት አሰራጅቷል። የፋኖ ኃይሎች ቃል አቀባዮች ላይ ያነጣጠረ ነው ባሉት መልእክታቸው ጉማሬ ናቸው በማለትም ጀምሯል። አራዊትና ነፍሳትን እንደ ምሳሌ እያነሱ ተቀናቃኝ የሚሉትን ኃይል መዝለፍ በብልጽግናው መንደር እንግዳ ባይሆንም ሚኒስትሩ የጃውሳ ፈቀላጤዎች ያሏቸውን አካላትን ባንዳ፣ ከሃዲ፣ ዘራፊ፣ አውዳሚ፣ ሆዳደር፣ ነውረኛ፣ የክፋት ጥጎች የሚሉ የስድብ ቃላትን እየዘረዘሩ ወርፈዋል። ብሔራዊ ጥቅም፣ ሀገራዊ አንድነትና ሉዓላዊነትን መጠበቅ አያውቁም። ሆዳቸውና ኪሳቸው እስከሞላ ድረስ ክህደት ለነሱ ጤናማ ተግባር ነው። ከጠላቶቻችን ጋር ሆነው የተባሉትን የሚያደርጉ ናቸው እያሉም ይቀጥላሉ። ሚኒስትሩ ይህንን የሚናገሩት ከሻዕቢያ ጋር ወግነው የራሳቸውን ሀገር ያስወጉም፣ ጥቅሟን ያሳጡም፣ እሳቸው እንዳሉትም ከቀደሙም ከአሁኑም ስርዓት ጋር በአገልጋይነት ለመቀጠል የፈቀዱ ህዝብና የራስ ሀገር ዜጋን ጉማሬ እያለ የሚሰድብ በሚኒስትር ደረጃ ማዕረግ ያሉት ለገሰት ሁሉ ባይሆኑ ኑሮ ነገሩ ወደ ክርክርና ንግግር ባመራ ነበር የሚል ሀሳብ ማስነሳቱ ግን አልቀረም። ጀነራሉ በኦሮሞ ነጻነት ሰራዊት ላይ ከፍተኛ ኪሳራ ደረሰን ሲሉ ተናግሯል። በክልሉ ሆሮ ጉድሩ ወለጋ ደግሞ በትንሹ 21 ሰዎች ተገድለዋል። በኦሮሚያ ክልል በጦርነቱ ሳቢያ የሚደርሰው ሰብአዊና ቁሳዊ ጉዳት አሁንም እንደቀጠለ ይገኛል። ፖለቲካዊ መፍትሄን ከመስጠት ይልቅ መስከረም ወር ሲገባም የኦሮሞ ነጻነት ሰራዊትን ሙሉ በሙሉ እናጠፋዋለን ብለው የነበሩት የብልጽግናው ሹማምንት ከ7 ወራት በኋላም አሁንም ስምሬት፣ አሁንም ውጊያ ላይ መሆናቸውን እየተናገሩ ናቸው። ከአንድ ሳምንት በፊት የኢትዮ ጅቡቲ መስመርን ለመቁረጥ ሲንቀሳቀስ ነበር ያሉትን የነጻነት ጦሩ ጋር ከባድ ውጊያ ማድረጋቸውን ገልጸው እንደነበርም የሚታወስ ነው። ዛሬ ደግሞ የማዕከላዊ እዝ አዛዡ ሌትናንት ጀነራል ዘውዱ በላይ ሽብርተኛው ኦነግ ሸኔ የሚል ስያሜ የሰጡትን የኦሮሞ ነጻነት ሰራዊትን መጠነ ሰፊ እርምጃ ወሰድንበት፣ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን በታጣቂ ቡድኑ ላይ አደረስን ብለዋል። በርካታ ማረክን፣ ብዙም ገደልን ሪፖርቱ በቀጠለበት በዚህ ክልል አሁንም መቆሚያ ያጣው ግን
ነዋሪዎች ግድያ ሆኗል። በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ውስጥ በተፈጸመ ጥቃትም የመንግስት ኃይሎችን ጨምሮ 21 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግሯል። ጥቃቱ የተጀመረው ባሳለፍነው ሳምንት ሐሙስ አመሻሽ ላይ ሲሆን በዕለቱ በወረዳው ቱሉ ሞቲና ኩሳ በተባሉ ቦታዎች ላይ ጥቃት መድረሱን ዲደብሊው ዘግቧል። በተደረገ የተኩስ ልውውጥም የመንግስት ወታደሮችን ጨምሮ የሰላማዊ ዜጎች ህይወት ማለፉን ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች አመልክተዋል። ባሳለፍነው ቅዳሜ በሞተር ብስክሌት ሲንቀሳቀሱ የነበሩ ሰዎች በዚህ የተኩስ ልውውጥ ከፍተኛ አካል ጉዳት እንደደረሰባቸው ማክሏል። 11 ሰዎችን በአንድ ስፍራ ነው የገደሏቸው። በተጨማሪም ወደ ቱሉ ሞቲ ሄደው 4 ሰዎችን ገድሏል። ሌላ ቦታም የ5 ሰዎች ህይወት ያለፈ መሆኑን አረጋግጠናል። በአጠቃላይ 21 ሰዎች ህይወታቸውን አጥተዋል ብለዋል አንድ ነዋሪ። ህይወታቸው ካለፉ ሰዎች በተጨማሪ 5 ሰዎች ታፍነው መወሰዳቸውን አክለዋል። ከዶንጎሮ ከተማ ቅርብ ርቀት 2 ኪሎ ሜትር ላይ ሁሌም ችግር አለ ብለን በተደጋጋሚ ለሚመለከተው አካል ስንናገር ነበር። ነገር ግን ሰሚ ማግኘት አልቻልንም። ኩሳና ቱሉ ሞቲ በሚባል ቦታ ብዙ ሰው ነው የጠፋው። የ7ኛ ክፍል ተማሪ የሆነው ሞቱማ ቶሎሳ የተባለ ተማሪ በዚሁ ጥቃት ምክንያት ህይወቱ አልፏል። ተማሪዎችን ጨምሮ የ18 ሰዎች አስከሬን ነው የተሰበሰበው። 3 ሰዎች ደግሞ እስካሁን አልተገኙም ሲሉ አንድ ነዋሪ ለጣቢያው አስረድተዋል። በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳን ጨምሮ አሙሩና ጃርደጋ ጃርቴ የሚባሉ ወረዳዎች ብልጽግና ባለፈው ዓመት ሰላም ሰፍኗል በሚል በመቶዎች የሚቆጠሩ የተፈናቀሉ ዜጎችን ወደ አሙሩ፣ ጃርደጋ ጃርቴና አቤ ደንጎሮ ወረዳዎች መመለሳቸውን ገልጾ ነበር። አሁን ግን አካባቢዎች የውጊያና የጥቃት መረጃዎች እየወጡባቸው የቀጠሉ ሆኗል። ዛሬ ጉማሬዎች ወደ ሚል ስድብ የተሸጋገሩት ለገሰ ቱሉ ከ2 ወራት በፊት ወደ ወለጋ ነቀምት የተጉዘው ወለጋን ፍጹም ሰላም አደረግነው፣ ነቀምትም እንደ አዲስ አበባ ሆነች ብለውም ነበር። ነቀምት ምንም ነገር ልክ እንደ አዲስ አበባ ሰው በተለያየ መንገድ ስራ ላይ ነው ያለው። በቅርቡ በብልጽግናና ሻዕቢያ 12 ባለስልጣናት ላይ ዓለም አቀፍ የጦር ወንጀል ክስ አቤቱታ መቅረቡ የሚታወስ ነው። ይህንን ሂደት እየተከታተለ የሚገኘው ሌጋል አክሽን ቦርድ የተሰኘው ተቋም ደግሞም ማስረጃዎችን አጠናክሮ ማቅረቡን ይፋ አድርጓል። ከቀናት በፊት ነበር በትግራይ ጦርነት ሆነኛ ሚና የነበራቸው የተባሉ 12 የብልጽግናና የሻዕቢያ ባለስልጣናትና ወታደራዊ አመራሮች የጦር ወንጀል ክስ አቤቱታ በጀርመን መከፈቱ የተነገረው። ይህ የክስ አቤቱታ ያቀረቡት ደግሞ አንድ የቀድሞ የትግራይ ጊዜ አስተዳደር ኃላፊና ሌላ የቀድሞ የረድኤት ሰራተኛን ጨምሮ 8 የትግራይ ተወላጆችም ናቸው። ይህን የክስ ሂደት ደግሞ ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋምና ሌሎች ድርጅቶች ያሉ የህግ ባለሙያዎች አማካኝነት የሚመራ ስለመሆኑ መገለጹም ይታወሳል። የዚህ የህግ ተቋም ስራ አስኪያጅ የሆኑት ሊክላዲም እኛ አሁን ማስረጃችንን አጠናክረን አቅርበናል፣ ምርመራ የመጀመር ውሳኔው የጀርመን ፌዴራል አቃቢ ህግ ኃላፊነት ነው ሲሉ ተናግሯል። በኢትዮጵያ ውስጥ በትግራይ ብቻ ሳይሆን አሁንም በአማራና ኦሮሚያ ክልሎች የሰብአዊ መብት ጥሰት እየተፈጸመ በመሆኑ ተጠያቂነት ሊሰፍን ይገባል ሲሉም አክሏል። በኢትዮጵያ የህግ ስርዓት እንኳን ከፍተኛ ባለስልጣናትን ቀርቶ ዝቅተኛ ኃላፊነት ላይ ያሉ የመብት ጥሰት የፈጸሙ ሰዎችን ተጠያቂ ማድረግ እንዳልቻለም አስረድቷል። ይህ የህግ ተቋም የጀርመን ባለስልጣናት ያቀረበላቸውን ጥያቄዎችን ተንተርሰው ከዚህ በፊት በሶሪያ፣ ጋምቢያና ኢራቅ ወንጀለኞችን የተመለከቱ ጉዳዮችን ወደ ፍርድ ቤት መውሰዳቸው የሚታወስ ነው። አሁን የትግራይ ተወላጆችም ተመሳሳይ እንዲከናወን የሚያስችል አቤቱታን አቅርበው እየተጠበቀ ይገኛል። የሀገሪቱ አቃቢ ህግ ተቀብሎ የፍትህ ሂደቱን የሚተገበር ከሆነም በትግራይ ጦርነት የመጀመሪያው ዓለም አቀፍ ተጠያቂነት እንደሚሆንም ይጠበቃል። ይህ ክስ የቀረበባቸው የብልጽግናና ሻዕቢያ 12 ባለስልጣናት ዝርዝር ግን እስካሁን አልታወቀም። ፕሬዚደንት ዶናልድ ትራምፕ ለ3ኛ ጊዜ ለስልጣን ሊወዳደሩ እንደሚችሉ ገለጹ። የአሜሪካው ፕሬዚደንት አሁንም በአነጋጋሪ ድርጊቶቻቸውና ንግግሮቻቸው እንደቀጠሉ ናቸው። ዶናልድ ትራምፕ በአሜሪካ ህገ መንግስት የፕሬዝደንት ስልጣን የ2 ጊዜ ገደብ ቢኖረውም ለ3ኛ የስልጣን ዘመን ሊወዳደሩ እንደሚችሉ ግን በድጋሜ ገልጿል። ትራምፕ ከአሜሪካ አንድ የዜና ወኪል ጋር በነበራቸው ቆይታ ነው እየቀለድኩ አይደለም በማለት ጉዳዩን ያብራሩት። ትራምፕ ይህንን ህልማቸውን ለማሳካት ምክንያት ሊሆኑ የሚችሉ ዘዴዎችንም ጠቁሟል። እንደ ትራምፕ ከሆነ በህገ መንግስቱ 22ኛው አንቀጽ ህገ መንግስታዊ ለውጥ ሳይደረግ ለ3ኛ ጊዜ ለስልጣን መወዳደር በህግ የማይቻል እንዲሆን ያደርጋል ብለዋል። ትራምፕ ሁለተኛ የስልጣን ዘመናቸውን ከያዙ በኋላ የመንግስት ዘርፎች ላይ ለውጥ ለማድረግ ከኤሎን መስክ ጋር ተባብሮ መስራትን ጨምሮ ታይቶ የማይታወቅ አስፈጻሚ እርምጃዎችን በመተግበር ላይ መሆናቸውም ይታወቃል። ዩኤስኤድ ላይ የወሰዱትን እርምጃ ጨምሮም በተለይም በዓለም አቀፍ የእርዳታ ተቋማት ላይ የደረሰው ተጽዕኖም
ከፍ ያለ ተቃውሞ እንዲሰነዘርባቸው ምክንያት ሆኗል። የትራምፕ ደጋፊዎች በበኩላቸው በርታ፣ ከዚህ በበለጠ ማድረግ አለብህ እያሉ ድጋፋቸውን እየሰጧቸው ይገኛሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።